ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። ነቢያትን ሐዋርያትን መስለው ያስተማሩ በሕይወትም የኖሩ ታላቁ ሊቅ መምህር አካለ ወልድ ናቸው። ሊቀ በበሕቅ ዘይትዔዘዝ ለአዝማዲሁ እንተ ይእቲእሙ። አምላክ ነኝና ዕለቱን ተወልጄ ዕለቱን ልደግ አላለም። ከሸዋ ክፍለ ሀገር ወደ ወሎ ነው የመጡት። በቤተ ክርስቲያን ሁለት አይነት የፍቅር አይነት ነው ያለው፣ ፍቅረ ቢጽና ፍቅረ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምስጋና ቸርነት የባህሪ ገንዘቡ የሆነ አምጻኤ ዓለማት ይህን ዓለም ፍጥረቱን ሁሉ ካለመኖር ወደ መኖር አምጥቶ የፈጠረ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም የእናታችን የንጽሕተ ንጹሐን የወዳጆቹም የቅዱሳን እንደየክብራቸውና ማዕረጋቸው መጠን ስማቸው የከበረና የተመሰገነ ይሁን። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር እንዘ ትሬእዩ ሰናየ ግዕዞሙ ወተመሰሉ በሃይማኖቶሙ እስመ ኢየሱስ ክርስቶስ ዘትማልምዮም ወክመውት እስከ ለዓለም። ቃለ እግዚአብሔር የነገሯችሁ ዋኖቻችሁን አስቡ። ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች ጽፎ በላከው መልእክቱ ምዕራፍ 13 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ፣ መምህሮቻችሁን፣ ሊቃውንቶቻችሁን፣ አባቶቻችሁን አስቡ። እንዘ ትሬእዩ ሰናየ ግዕዞሙ በጎ ስራቸውን በጎ ምግባራቸውን አይታችሁ ወተመሰልዎሙ በሃይማኖት ምሰሏቸው። እስመ ኢየሱስ ክርስቶስ ዘትማልምዮም ወክመውት እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም ነው እስከ ዘላለምም ነው በማለት ተናግሯል። አባቶቻችንን እንድናስብ በዘመነ ነቢያት የነበሩ ነቢያትን፣ በዘመነ ሐዋርያትን ከነሱም በኋላ ተላውያን ሐዋርያት፣ የሐዋርያት ተከታዮች ሐዋርያትን መስለው ያስተማሩ መምህራንን፣ ሊቃውንትን፣ የቤተ ክርስቲያንን መምህራን ጠቅላላው እንድናስብ የሐዋርያ በዚህ መንገድ በዚህ መልኩ ነግሮናል። ይታምጡ ካልአነኪረ ትምህርተ ሌላ ባዕድ ትምህርት አታንጡ ይላል። የምናስብበት ዋናው ምክንያታችን ኢየሱስ ክርስቶስ የትናንትም የዛሬም ነው ማለት በሐዋርያት አድሮ ለሐዋርያት ምስጢርን ገልጿል፣ ለመምህራን ምስጢርን ገልጿል። እስከ ምጽአት በሚነሱ መምህራንም እያደረ ምስጢርን ይገልጻልና ኢየሱስ ክርስቶስ በመምህራን ሕይወት፣ በመምህራን ትምህርት፣ በመምህራን እውቀት ይገለጻል። በቅዱሳን በሰማዕታት ይገለጻል። በጎ ስራ በሚሰሩ ምዕመናን ክርስቲያን ሕይወት ይገለጻል እና አባቶቻችንን መምህራንን የምናስብበት ዋናው ዓላማ እነሱን መስለን በጎ ምግባራቸውን ሰርተን እነሱ በሃይማኖት እንደጸኑ እኛም በእነሱ ሃይማኖት ጸንተን የእነሱ ሕይወት ያማረ መስዋዕት እንደሆነ የእኛም ሕይወት የእነሱን ሕይወት እንዲመስል ሐዋርያው ቅዱስ ጳውሎስ ተመሰሉ ኪያየ ከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ እንዳለ እነሱን መምሰል፣ እነሱ ክርስቶስን መስለዋልና የኛ እነሱን መምሰል ክርስቶስን መምሰል ነውና ክርስቶስን እንድንመስል ነው። ሌላ ባዕድ ክህደት ባዕድ ትምህርት እንዳናመጣም ነው። የታምጾ ካልአነኪረ ትምህርተ ባዕድ ትምህርት እንዳታመጡ ወይም አታንጡ ሲል ተናግሯልና እንግዲህ በቤተ ክርስቲያን ብዙ መምህራን አሉ። ከዘመነ ሐዋርያት ተነስተን ስናይ በዘመነ ሐዋርያት ከነሱም በኋላ በዘመነ ሊቃውንት በጣም በርካታ መምህራን አሉ። እንደ ዓለም አቀፍ እነ ዮሐንስ አፈወርቅን፣ እነ ቅዱስ አትናቴዎስን፣ እነ ቅዱስ ቄርሎስን፣ እነ ቅዱስ በላዴዎስን ሌሎችንም ሊቃውንት ማንሳት ይቻላል። በሀገራችንም በኢትዮጵያ ከቅዱስ ያሬድ ጀምረን ስንቆጥር በርካታ መምህራን
ቅዱሳን ተነስተዋል። ከነዚህ መምህራን ሊቃውንት እንግዲህ አባቶቻቸውን አበው ቀደምትን ነቢያትን ሐዋርያትን መስለው ያስተማሩ በሕይወትም የኖሩ ታላቁ ሊቅ መምህር አካለ ወልድ ናቸው። አሁን የምትከታተሉ ሁሉ ዋና ዓላማችንም የመምህር አካለ ወልድን ታሪክ እንድንረዳ እንድናውቅ፣ መምህር አካለ ወልድ ማን ናቸው? የት ተወለዱ? የት ተማሩ? ሕይወታቸው ምን ይመስል ነበር? እውቀታቸው፣ ትምህርታቸው ጠቅላላ ለሀገር ለቤተ ክርስቲያን ያበረከቱት አበርክቶት የሰጡት አስተዋጽኦ ምን ነበር የሚለው እንድንመለከት ነው። እንግዲህ ከብዙ መምህራን መካከል አንዱ መምህር አካለ ወልድ ናቸው። እሳቸውን ታሪካቸውን አውቀን በተቻለን መጠን አባቶቻችን በተጓዙበት መንገድ እንድንጓዝ እነሱ መከራውን ፈተናውን አልፈው በሃይማኖት ጸንተው ከእግዚአብሔር ዘንድ ዋጋን እንዳገኙ እኛም ከእግዚአብሔር ዘንድ ዋጋን እንድናገኝ ነውና መምህር አካለ ወልድ ማን ናቸው የሚለውን በየክፍሉ እንመለከታለን ማለት ነው። የት ተወለዱ? የት ተማሩ? እንደተማሩ ከተማሩ በኋላ የመምህርነት ሕይወታቸው፣ በሀገር ያላቸው ድርሻ፣ በነገስታት ዘንድ ያላቸው ድርሻ፣ እንደ ጠቅላላ በመንፈሳዊ በስጋዊ አስተዳደር ለትውልድ ያበረከቱትን እንደ ቅደም ተከተል እንነጋገራለን ማለት ነው። አሁን ክፍል 1 የተወለዱ ብለን የልጅነትና የትምህርት ጊዜያቸውን እንመለከታለን ማለት ነው። መምህር አካለ ወልድ እንግዲህ በስም ደረጃ ብዙ ሰው ያውቃቸዋል። በብዙ መጻሕፍትም ታሪካቸው ተከትቦ እናገኘዋለን። የነ አፄ ዮሐንስን፣ የነ አፄ ምኒልክን፣ የነ ንጉስ ሚካኤልን ታሪክ ስናነብ የእሳቸው ታሪክም በዛ ውስጥ ይገኛል። በተለያዩ መጽሔቶች ስማቸው ተከትቦ ይገኛል። በታላላቅ አባቶች ልቡናም ስማቸው ተጽፎ ይገኛል እና መምህር አካለ ወልድ ራሳቸው ሕይወታቸው መጽሐፍ ስለሆነ የሚቀድመው መቼም ነገርን ከስሩ ውሃን ከጥሩ እንዲሉ አበው መነሻውን ማወቅ አስፈላጊ ነውና እያንዳንዱን ነገር መምህር አካለ ወልድ የት ተወለዱ፣ እንዴት አደጉ የሚለውን ነው። እንግዲህ አስቀድሜ እንደነገርኳችሁ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ ቃለ እግዚአብሔር ያስተማሯችሁ መምህሮቻችሁን አስቡ። መምህር አካለ ወልድ ሕይወታቸውም ኑሯቸውም ሕይወት ስለሆነ እንድናስብ ነው ዋናው ዓላማና እሱን ይዛችሁ ትከተሉኛላችሁ። መምህር አካለ ወልድ የተወለዱ እንግዲህ እንደ ድሮ በሸዋ ክፍለ ሀገር እንደተወለዱ ታሪካቸው ይነግረናል። በሸዋ ክፍለ ሀገር መንዝ አካባቢ የተለየ ልዩ ስፍራው ስሙ ውቢት አምባ አቦ ወይም ገብረ መንፈስ ቅዱስ የሚባል ደብር ቤተክርስቲያን አካባቢ እንደተወለዱ ታሪካቸው ይነግረናል። እንግዲህ ሰው 4 አያት አለው። ከ2 አባት ወደ 4 አያት እንዲህ እያለ ዘሩ ይሰፋልና የእሳቸውም የትውልድ ዘር ሐረጋቸውን በዛው በሰሜን ሸዋ ስናይ የመንዝ ይፋት መርሃቤቴ እንዲህ እስከ አጣዬ እስከ ሸዋሮቢት ድረስ የእናታቸው የአባታቸው አያቶች ቅድመ አያቶች በዚህ ሁሉ ተወላጅ እንደሆኑ የሸዋ ባላባቶች እንደሆኑ ታሪካቸው ይነግረናል። መምህር አካለ ወልድ የአባታቸው ስም ሰርጸ ወልድ ይባላል። እናታቸው መተኮ ወለተ ኪሮስ ትባላለች። ምናልባት እመት የሚለውን የሸዋ አካባቢ ሰው ሊገነዘበው ይችላል። እመት የክብር መጠሪያ ነው። አንዲት በእድሜ አነስ ያለች ሴት ልጅ ወይም ወንድም ልጅ ሊሆን ይችላል ታላቅ በእድሜ የምትበልጠውን እና ሲጣራ እመት የሚል መልስ ትሰጣለች ወይም ትጣራለች ማለት ነው። እመት መተኮ ትባላለች። የክርስትና ስም ወለተ ኪሮስ። እንግዲህ እነዚህ ደጋጎች እንደነበሩ
መጽሐፍ ይነግረናል። የመምህር አካለ ወልድን ታሪክ ዘግቦ የያዘው መጽሐፍ ይህን ይነግረናል። ምንጊዜም ቢሆን አንዳንድ ቅዱሳን ብዙ ጊዜ ቅድመ አያቶቻቸው እናት አባታቸው ቅዱሳን ይሆናሉ፣ ደጋጎች ይሆናሉ። ያ ማለት ከክፉ ሰው ደግ ሰው አይወለድም አይገኝም ማለት አይደለም። ከአማንያን ከአህዛብ የመጡም በቅድስና ደረጃ ከፍ ያለ ማዕረግ የተሰጣቸውም አሉና እሳቸው ግን ያው በክርስትና ሃይማኖት ውስጥ የሚኖሩ ናቸው። እግዚአብሔርን የሚያውቁ አውቀውም በሕጉ የሚኖሩ እግዚአብሔርን የሚፈሩ ሰውን የሚያከብሩ ደጋጎች እንደነበሩ ነው ታሪካቸው የሚያስረዳን። ወክልኤሆሙ ጻድቃን እሙንቱ ብሎ ዘካርያስንና ኤልሳቤጥን መጽሐፍ እንደሚነግረን የመጥምቁ ዮሐንስ እናትና አባትን እነዚህም ደጋጎች እንደነበሩ ታሪክ ይነግረናል። እንግዲህ ከመምህር አካለ ወልድ ውጭ 6 ልጆች እንደነበሯቸውም ያው ከእሳቸው ጋር ማለት ነው 6 ልጆች አሏቸው። እሳቸው በመካከል የተወለዱም እንደሆነ ታሪክ ያስረዳናል። ከእሳቸው በታች አለቃ እስጢፋኖስ የሚባል ወንድም አላቸው። እሱንም በኋላ እሳቸው ያስተማሩት ነው። ሌሎቹ ግን በእድሜ ከእሳቸው በላይ እንደሆኑ ነው ታሪክ የሚያስረዳን። የተወለዱበት ዓመተ ምህረት በ1824 ዓመተ ምህረት ነው። እንግዲህ ከእናት ከአባታቸው የተወለዱት ማንኛውም ልጅ ተወልዶ እንደሚያድገው እንግዲህ 7 ዓመት እስኪሆናቸው ወይም ለመታዘዝ እስከሚበቁ ድረስ እናትና አባታቸው ሌሎች ልጆቻቸው ተንከባክበው አሳድገዋቸዋል። እሳቸውም መታዘዝ በሚችሉበት ጊዜ ልክ ጌታችን ኢየሱስ ክርስቶስ የባህርይ አምላክ ሲሆን ለእናቱ ለዘመዶቹ እየታዘዘ እንዳደገ ሊቀ በበሕቅ እንዘ ይትዔዘዝ ለአዝማዲሁ እንተ ይእቲሙ ይላል መጽሐፍ። ጌታችን ኢየሱስ ክርስቶስ ሰው የሆነው ሰው ምን አይነት ስራ ሰርቶ መንግስተ ሰማያትን እንዲወርስ ለማሳየት ነውና አምላክ ነኝና ዕለቱን ተወልጄ ዕለቱን ልደግ አላለም። በየጥቂቱ ነው ያደገው፣ እየታዘዘ ነው ያደገው። ለእናቱ እየታዘዘ፣ ለዮሴፍ እየታዘዘ፣ ለሌሎችም እየታዘዘ ነውና ያደገ። ስለዚህ እሳቸውም እንግዲህ እግዚአብሔር መንፈስ ቅዱስ በልቡናቸው ቅንነትን፣ ደግነትን፣ የእግዚአብሔርን ሕግ አሳውቋቸው ሲጠሯቸው አቤት ሲያዟቸው ወዴት እንጂ ሌላ ነገር አያደርጉም ነበር ይላል። ሲያድጉ ማንኛውም ልጅ ሊሰራው የሚችለውን በዛ ጊዜ እንስሳትን መጠበቅ፣ እንጨት መስበር፣ ውሃ መቅዳት፣ በጠቅላላ ለእናት ለአባት መታዘዝ እኒህን ነገሮች እያከናወኑ ያደጉ ናቸው። ቅን የዋህም ናቸው። የዋህ ጅልነትና የዋህነት ይለያያል። የዋህ የሚባለው አውቆ ነገሮችን እያወቀ እንዲሁ መተው ነው። ጅልነት ሞኝነት ነው። እሳቸው ግን የዋህ ናቸው ይላል። ከልጅነት ጌታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 11 እስመ የዋሃነ ወትሑት ልቤ ብሏል። እኔ የዋህ ነኝ ልቡናዬም ትሑት ነው ብሏልና የዋህ ትሑት ናቸው። እንግዲህ ወላጆቻቸው በዚህ ይናደዱባቸው ነበር ይላል። እንግዲህ እንደምታውቁት ወላጅ ልጆቻቸው ብልጣብልጥ ቢሆኑ አፈ ጮሌ ወይም ደግሞ ፈጣን ቢሆኑ እንዲሁ በባልንጀሮቻቸው ባይበለጡ ነው የሚወዱትና እሳቸው ግን አውቀው ሁሉን ነገር ይተውት ስለነበረ በዚህ ይናደዱባቸው ነበረ ይላል። እንደውም ከዕለታት አንድ ቀን አባታቸው እንደው ልጄ ሌሎች ወንድሞች ብልጦች ናቸው፣ አንተ ግን እስከመቼው ነው በየዋህነት የምትኖር? እንዴት ብለህ ታድር ይሆን? በኋላ ማደሪያ ምን ይሆን? ያሳስበኛል ያንተ ነገር ልጄ አሉት ይላል። አባቴ ለኔ እንኳን አትሰብ፣ ሌላ ስራ ላልሰራ እችላለሁ። የአንድ ባህታዊ የአንድ መነኩሴ መቋሚያ ተሸክሜ ጫማ ተሸክሜ እሱ ከገባበት እየገባው ከዋለበት እየዋልኩ ካደረበት እያደርኩ ከሱ ጋር መኖር አያቅተኝም አሉት ይላል። ይሄ እንግዲህ ምኞታቸው ነው በልጅነታቸው። በእናት በአባታቸው ቤት የኖሩት 12 ዓመት ነው። በዛም ሲኖሩ ከአባታቸው በአካባቢም ካሉ መምህራን ትምህርት እየተማሩ የቤተ ክርስቲያን ትምህርት ቁጥር
ውዳሴ ማርያም፣ ቅዱስ ያሬድ የተናገረው አንቀጸ ብርሃን፣ መልክዓ ማርያም፣ መልክዓ ኢየሱስ ከዛም ዜማውን ንባቡን በሚገባ እየተማሩ አድገዋል። እንግዲህ እንዲህ እያሉ ከኖሩ በኋላ እንደውም ከዕለታት አንድ ቀን ይላል በዚሁ የሆነ የወደቀ ገንዘብ አገኙና ያንን ገንዘብ እንደ ልጅ ደብቄ ወይም ወርቁ አገኘሁት ብለው ወደ ቤታቸው አልወሰዱም። ያንን ገንዘብ የጠፋው ካለ ከዚህ አገኘሁት እያሉ ይናገሩ ነበር ይላል። ይህ ሁሉ አሁን ታማኝነታቸውን ያላኖርከውን አታንሳ የሚል አምላካዊ ቃል መጽሐፍ የተጻፈ አለ እና ያንን ሁሉ እግዚአብሔር እንደው በልቡናቸው በጎ ነገርን ገልጾላቸው በቅንነት በታማኝነት እናትና አባታቸውን እያገለገሉ እስከ 12 ዓመት ከኖሩ በኋላ አንድ ባህታዊ መነኩሴ እንግድነት መጡ ይላል ከእናት ከአባታቸው ቤት። እንግዲህ ድሮ እንዳሁኑ አይደለም፣ መጽሐፋዊ ቃል ነው። ክርስቶስ መድኃኒታችን ኢየሱስ ክርስቶስ ከስድስቱ ምግባራተ ወንጌል ነግደ ኮንኩ ወየህደርኩሙኒ እንግዳ ብሆን አልተቀበላችሁኝም ብሎ ኃጥአንን ይወቅሳል። እንግዳ ብሆን ተቀበላችሁኛል ብሎ ደግሞ ጻድቃንን ያመሰግናል፣ ክብር ዋጋ ይሰጣልና የኢትዮጵያውያን እንግዳ ተቀባይነት ከሃይማኖት የሚመነጭ ነው። ክርስቶስን መቀበል እንግዳን መቀበል ክርስቶስን መቀበል እንደሚሆን የታወቀ ነውና ያ ባህታዊ መንገደኛ መነኩሴ ከእናት አባታቸው ቤት አድረው ጧት ሲሄዱ ይላል። አንድም እዛው ቤተክርስቲያን አካባቢ አድረው የባህታዊ የመነኩሴ ማደሪያው ማረፊያው ቤተክርስቲያን ናትና ከዛ አድረው ሲነሱ እሳቸውም የአባታቸው ቤት ለቤተክርስቲያንም ቅርብ ስለነበረ ተከተሏቸው። አሁን ባህታዊ ወደፊት ይሄዳሉ፣ እሳቸው ከኋላ ይከተላሉ። እንዲህ እያሉ ሰፈሩን መንደሩን አለፉት። ወደ በረሃው ቀረቡ። ከዛ ቆሙ፣ ጠበቋቸውና ልጄ የት ትሄዳለህ አሉ። እንግዲህ 12 ዓመት ብላቴና ነው ብያቸዋለሁ፣ ሕፃን ነው። የት ትሄዳለህ ብለው ጠየቁት። አይ አባቴ እርስዎ ከደረሱበት የሚል መልስ ሰጡ። ተመልሰው እናትና አባቱን አስፈቅደው አንድም ይሄ እግዚአብሔር ጥሪ ነው ብለው አስከትለዋቸው ሄዱ ይላል። እንግዲህ ከሸዋ ክፍለ ሀገር ወደ ወሎ ነው የመጡት። ወሎም የደቡብ ወሎን አልፈው በዚህ በደላንታና በዋርላ መካከል ወንዙን ወይም ጅጣ የሚባለውን ወንዝ ተሻግረን የምናገኛት አንድ ደብር አለች። ደጊት ማርያም ወይም የዶጊት ማርያም የምትባል ቤተክርስቲያን አለች። ከዛች ደረሱ ይላል። እንግዲህ ባህታዊ እንዳሁኑ ዘመን አይደለም። ያን ጊዜ 18ኛው መቶ ክፍለ ዘመን አስቡት። በመኪና አይኬድም፣ ጥርጊያ ጎዳና የለም። ምናልባት አንዳንድ ነጋዴዎች የሚሄዱበት ሊኖር ይችላል። ምናልባት መጓጓዣው ፈረስ በቅሎ ነው። ይህም ላላቸው ለነጋዴዎቹ፣ ለባለስልጣኖቹ፣ ለባለሀብቶቹ ነው እንጂ ለአንድ ባህታዊ የዕለት ስንቅም የለው። ይህ ባህታዊ አሁን ሲመሽባቸው እግዚአብሔርን የሚፈራ እያሳደራቸው፣ ሲርባቸው እግዚአብሔርን የሚፈራ ስንቅ እየሰጣቸው፣ ሲጠማቸውም እግዚአብሔርን የሚፈራ እያጠጣቸው ነው። ስለዚህ ጉዟቸው በመከራ የተሞላ ነበር ማለት ነው። ገና ከእናት አባታቸው ቤት ሲወጡ ባህታውያን ኑሮ ይታወቃል። እንዳሁን ዘመን አይደለም። ያን ጊዜ ደግሞ አውቀውም ስለሆነ ለእግራቸው ጫማ የላቸውም፣ የሞቀ ልብስ አይለብሱም፣ የላመ የጣም አይመገቡም እና ከዛ ባህታዊ ጋር ሲጓዙ መራብ አለ፣ መጠማት አለ። ከመሸባቸውም ዱር ላይ መንገድ ላይ ማደር አለ። ከሸዋ ክፍለ ሀገር እንግዲህ ግሸንን አልፎ ነው፣ ደላንታ ታውቁታላችሁ ብዙዎቻችሁ፣ እና እዛ አልፎ ነው ያን ሁሉ በረሃውንም ደጋውንም አቆራርጠው የዶጊት ማርያም ደረሱ እና መምህር ጫልቴ የሚባሉ በዛች ደብር ስመጥር የሆኑ በጣም በርካታ ደቀ መዛሙርት ተማሪዎች ያሏቸው መምህር ነበሩ። የቅኔ መምህር ናቸው። አሁን እሳቸውን ያ ባህታዊ ቀድሞ የሚያውቋቸው ነበርና አባቴ ይህ ሕፃን ይብላቴና የእግዚአብሔር አደራ ነው፣
የጠራውም እግዚአብሔር መንፈስ ቅዱስ ነው። እኔ አስቤበት አይደለም። እግዚአብሔር መንፈስ ቅዱስ አነሳስቶ ከእናት ከአባቱ ቤት ወጥቶ እኔን ተከትሎ መጥቷል። እኔ ደግሞ ለእርሱ አደራ ሰጥቼዋለሁ ያስተምሩልኝ አሏቸው ይላል። እንግዲህ የምነና መንገድ ነው ይሄ። መምህር አካለ ወልድ የመነኑት በ12 ዓመታቸው ነው ማለት ነው። በ12 ዓመታቸው ምናኔ ማለት እንግዲህ ዘይሃደጋ አባሆ እሞ ይክል ይጸመደኒ እናትና አባቱን ያልተወ ስለኔ ፍቅር ብሎ እናትና አባቱን ያልተወ የኔ አገልጋይ ሊሆን አይችልም ባለው መጽሐፋዊ ቃል መሰረት እናትና አባታቸውን ትተው ሌሎች ወንድሞች ያሉ እነሱ ይርዷቸው ብለው በ12 ዓመታቸው ነው ማለት ነው የወጡት። የተከተሉትም ባህታዊ ነው። ያ ባህታዊ ናቸው ወደ ትምህርት ቤት ያስገቧቸው እንጂ የእሳቸው ፍላጎት እንደ ባህታዊ መሆን ነው። በበረሃ መኖር ነው፣ በገዳም መኖር ነው፣ በምንኩስና ህይወት መኖር ነው፣ በእህትና ህይወት መኖር ነውና እሳቸው ደግሞ ልጅ ናቸው። ቢማር ይሻላል ብለው ለመምህር ጫልት የሰጧቸው ያም መምህር በጣም በርካታ ተማሪዎች ያሏቸው ስለነበረ ለይተው ማወቅም አይችሉም እና ያባት እንዲህ ብለው ሲሄዱ እርሶ ትምህርቱን ያስተምሩልኝ ሰርከ ህብስቱን ደግሞ እኔ ከመመናን እየለመንኩ እያመጣሁ እችላለሁ ብለው ሰርከ ህብስታቸውን እሳቸው ከመመናን እያስተባበሩ እየላኩ በዛ ትምህርት ቤት ይማሩ ጀምራል። ሲማሩ ደግሞ ፍቅረ ቢጽ ፍቅረ እግዚአብሔር የተሰጣቸው ስለሆነ ሁሉም ይወዳቸው ነበር። አንደኛ ትምህርቱ ባጭር ጊዜ ገባቸው። የቅኔ ትምህርት እንግዲህ ሌላውን ከአባታቸውና በአካባቢው ተምረው ስለነበረ የቅኔ ትምህርት ቤት ነው የገቡት። የቅኔ ትምህርት በራሱ ባይምሮ የበሰለ ሰው ነው የሚጠይቅ ነው። በእድሜ ደረጃ ስናይ የ12 ዓመት ብላቴና ናቸው። ግን የቅኔ ትምህርት ለ12 ዓመት ልጅ የሚሆን አይደለም። ከ20 ከ30 ዓመት በላይ ላለ ሌሎቹን ትምህርት አይነቶች ላጠናቀቀ ነው። ምክንያቱም ቅኔ ማለት ፍልስፍና ነው፣ መንፈሳዊ ፍልስፍና ምርምር ነው። ሌሎች መጻሕፍትን ማንበብ፣ ስለ ስነ ፍጥረት ማወቅ፣ ስለ እግዚአብሔር ሀልዎት ማወቅ፣ ስለ ታሪክ ማወቅ፣ ብዙ ነገሮችን ማወቅ ይጠይቃል። እዛ ውስጥ ደግሞ መመራመር፣ በየጊዜው አዲስ ምስጢርን ማፍለቅ ይጠይቃልና እሳቸው ግን በእድሜ ሕፃን ቢሆኑም በአይምሮ የበሰሉ ስለነበሩ ከእናታቸው ማህፀን ጀምሮ እግዚአብሔር የመረጣቸው ስለነበሩ እንግዲህ በዛ ትምህርት ቤት ሲኖሩ ባጭር ጊዜ 3 ዓመት 4 ዓመት የሚፈጀውን ትምህርት አይነት ማወቅ ጀመሩ ነው የሚለው እና እንግዲህ በቅኔ ቤት ራሱን ይቻላል። እንደገቡ ቅኔ ቆጥሮ መንገር፣ ግስ ማጥናት፣ ግስ መግሰስ፣ ዘይቤውን ለይቶ ማወቅ፣ አዋጁን፣ እርባ ቀምሩን እኒህ ነገሮች እንደ ቅደም ተከተል የትምህርት አሰጣጥ አይነት ይሰጣሉና እሳቸው በቅደም ተከተል በአመት በ2 ዓመት በ3 ዓመት የሚታወቀውን በወር በ2 በ3 ዓመት የሚታወቀውን በአመት ፈጥነው አወቁ ተረዱ ይላልና እንግዲህ ወደ መምህሩ ቀርበው የሚማሩት የለዩ ናቸው። አገባቡን እርማ ቀምሩን የቀጸሉ ብዙ ማመስጠር የሚችሉ ናቸው። ሌሎች ከደቀ መዛሙርት ነው የሚማሩትና እሳቸውም ሌሎች መምህራን በስር ስላሉ ወደ መምህሩ ሳይቀርቡ አመት ያህል ከዛ እየተማሩ ቆዩ ይላል እና ቅኔውን በደንብ ስላወቁ ስለጠነቀቁ ቤተክርስቲያን ከዕለታት አንድ ቀን ቤተክርስቲያን ገብተው መምህራቸውን ጠይቀውላቸው ተማሪዎቹ መምህራኑ ሌሎቹ ተወራጅ መምህራኖቹ ሲቀኙ ቅኔ መምህሩ ተመሰጡ ይላል። በቅኔያቸው ተደነቁ። ማለት በእድሜ ሲያዋቸው ህፃን ናቸው። ከህፃና አእምሮ የሚፈልቅ አይደለም፣ ወይም በእድሜ ህፃን ከሆነ ሰው የሚፈልቅ አይደለም ወይም የሚገኝ አይደለም ያመጡት ቅኔና ታላላቆቹን መምህራን ደቀ መዛሙርት ጠርተው ልጆች ይህ እንግዳ ከየት የመጣ ነው? ሳየው ልጅ ነው። ሚስጢሩ የቅኔው ሚስጢር ደግሞ ድንቅ ነው። መልካም ቅኔ ተቀኘ፣ ከየት የመጣ ነው ብለው ጠየቋቸው። አባታችን እሰው ቢዘነጉት እንጂ እኮ ይህ አባታዊ አምጥተው ያስቀመጡ ብላቴና ነው፣ ለእሱ አደራ የተሰጠው ልጅ ነው። ይሄ ነው በሉ ከዛሬ ጀምሮ ከኔ ስር ተቀምጦ ግሱን ይግሰስ፣
አገባቡን ይቀጽል፣ አዋጁን ራቅምሮን ይቀጽል፣ ከኔ ይንገር፣ ከኔ ይማር። ይህማ እናንተንም ማስተማር የሚቻለው ድንቅ ምስጢር ያመጣ ነውና ከዛሬ ጀምሮ ከኔ ስር ይቀመጥ ብለው በእግራቸው ስር ወይም ከወንበራቸው ስር አስቀምጠው ያስተምሯቸው ጀመር ይላል። ከዛ በኋላ ከሳቸው በፊት ለብዙ ዘመናት የኖሩ ደቀ መዛሙርት ሁሉ የሚቀጥሉት የሚማሩት ከሳቸው ነበረ። ሀብተ መምህራን ፍቅረ ቢጽ ከዚያው ተሰጣቸው ይላል። ፍቅረ ቢጽ ማለት የሰው መውደድ ነው። በቤተ ክርስቲያን ሁለት አይነት የፍቅር አይነት ነው ያለው፣ ፍቅረ ቢጽና ፍቅረ እግዚአብሔር። ፍቅረ ቢጽ ማለት ሁሉን መውደድ ነው። እርስ በርሳችን የምናደርገው መዋደድ፣ አንዱ አንዱን የሚወደው መውደድ ነው። ሳዳላ ስላበላው ስላጠጣው ሳይሆን ሰው በመሆኑ ሰውን መውደድ ነው ፍቅረ ቢጽ የሚባለው እና ፍቅረ ቢጽ ደግሞ ወደ እግዚአብሔር ያደርሳል። ፍቅረ ቢጽን ሳይዝ ወይም ወንድሙን ሳይወድ እግዚአብሔርን መውደድ አይቻልም ቢልም ሐሰተኛ ነው። የሚያየው ወንድሙን ጠልቶ የማያየው እግዚአብሔርን እንደተወዳለሁ ይላል ዮሐንስ ወንጌላዊ በመልእክቱና ስለዚህ እሳቸው ሀብተ መምህራን ተሰጣቸው፣ ፍቅረ ቢጽ ተሰጣቸው። የተሰጣቸው እንደሆነ በጉባኤ ቤት ታወቀና እሳቸው ከመምህራቸው ስር ቁጭ ብለው ቅድም እንደተናገርኩት የቅኔውን አዋጅ እርባ ቀምሮን ይቀጽላሉ፣ ግሱን ይገሳሉ፣ እርባታውን ያረባሉ። አበይት ደቂቅ ንዑስ የምንላቸው የአገባብ አይነቶች የቅኔ አገባብ አይነቶች አሉ። እነዚህን በየዘርፋቸው ይቀጽላሉ፣ ይማራሉ። ከዛም በጎን ደግሞ ያስተምራሉ። ሌሎቹን ቅኔ ያስነግራሉ፣ ትምህርታቸውን እንዲጠነክር ያስቀጽላሉ፣ ታሪክ ያስተምራሉ። እንዲህ እያሉ ከዛ ከመምህር ጫልቴ በፈረሳቸው ስም ነው ጫልቴ የተባሉ ከሳቸው ለበርካታ ዘመን ኖሩና ማታም ራታቸውን ተማሪ ለምኖ ካመጣው ነውና ራቱን የሚመገብ ዛሬ ከኔ ነው ራት የምትበላው፣ ዛሬ ከኔ ነው ምሳ የምትበላው፣ ዛሬ ከኔ ጋር ነው እያሉ ይሻሙባቸው ነበር ይላል። እሳቸውን ካጠገባቸው አስቀምጠው አንዳንዶቹም ከጭናቸው ላይ አስቀምጠው ያስተምሩን ይሏቸው ነበር ይላል እና ከልጅነታቸው ጀምሮ የሀብተ መምህራን ተሰጣቸው። ከዛ ያለውን እንግዲህ ያው የቅኔ አለው ቤትና የዋርላ ቅኔ የሚባል አለ፣ የዋሸራ የሚባል አለ፣ የጎንጅ የሚባል አለ። የቅኔ አይነቱ ብዙ ነው፣ ምስጢሩም ብዙ ነው እና የዋርላ ቅኔ ይባላል። ይህንን ሲጨርሱ በዛው አካባቢ ካሉ በላስታ በመቄት በዋርላ ካሉ መምህራን ቅኔውን በሚገባ ተምረው አወቁ ይላል። እስኪ ከዚህ በኋላ ያለውን ጉዟቸውን በክፍል ሁለት የምንመለከተው ነው የሚሆነው። ክፍል ሁለት ላይ እንገናኝ። ይቆየኝ።